ነገር ለምን ዘማርት ይማች ነው በታኝኩ ቁጭ ስራቴ ስና ተቀመጪ አስባይ በጣም እኮ ነው ብር የሚኖርና አይተዋል ቀደም ያሉት ሰዎች ምናምን በጣም ብዙ ብር ይኖርናል እንዴት ማለት ስንትና ስንት ንብረቱን አሽጠሽ ላይፉን ካበላሽሽ በኋላ አላቆም ትኛለሽ እኮ አሁን ተናግረናል ደማ አትጠጊም መዳይ ሰጥተሽ ደፍረሽ በቪዲዮ ልታስፈራሪኝ ነበር አይደለም ጤኖ እንዴ ለምን እንደምጠጣው ጠጪ ምን ይወክረው አልገባኝም ቁጭ በይ ደግሞ ይሄ ሁላ ነገር አልገሽ ስታበቂ አልተጣም ታያለሽ አለሽ ምን ልታረጊ ነበር እንዴ ምንም ያረኩት ነገር የለም እንደውም አላውቅም ዝም በይ ደግሞ ተወራለሽ እንዴ አላውቅም እኔ እንደውም ዝም በይ የት ነው የምትሄጂው እንዴ እና ቆንጆ ነው ማሳጅ ማለት በጣም ነው ደስ የሚለው ወደኸዋል ወድጄዋለሁ ደስ ይላል ምን እየተሰማ ነው በጣም ደስ ብሎኛል ምንድነው የምትሰጡት አገልግሎት እኔ የምፈልገው ያው ቤት የመተሽ ነው ሰርቪስ እንድትሰጪ የምፈልገው ኦኬ እሺ ዋው በጣም ነው ደስ የምትይው እንዴት አየኸው በጣም ነው ደስ የምትይው አንተም ደስ ትላለህ እያንዳንዱ ነገር ማለት ነው ደግሞ እንዳትወሪ እያንዳንዱ ነው ካሜራ ማለት ነው ዝም በይ አንዴ ትመታኛለህ እኔ ትንሽ ላሳይህና ከዛ አንተ ደግሞ ትቀጥላለህ እሺ እንዴ አስመሳይ እያንዳንዱ የምታረጊው ነገር ማላቅምሽሽ ነው አይደል ምን ተፈጥሮ ነው ካሜራ ራስ መደበቅሽን እዛ ጋር ቃለው እያንዳንዱ ነገር ካሜራ እንዴ ይሄው የደበቅሽው ካሜራ እዛ ጋር ይታየኛል አልገባኝም ቁጭ በይ የምን ካሜራ ዝም በይ አንድ ነገር እንዳትወሪ ጤኖ እንዴ ለምን እንደምጠጣው ጠጪ ምን ይወክረው አልገባኝም ቁጭ በይ ደግሞ ይሄ ሁላ ነገር አልገሽ ስታበቂ አልተጣም ታያለሽ አለሽ ምን ልታረጊ ነበር እንዴ ምን ቁጭ በይ አንድ ነገር ስለምታወራው እንዳለ ሁሉንም በቪዲዮ ይዘናል እያንዳንዱ ነገር ታወራለሽ አልገባኝም ስለምታወራ እንዴ ምን ሆነ ነው አንድ ነገር እንዳታወሪ ዝም በይ ሁሉም ነገር በቪዲዮ ይዘናል የሰው ህይወት እያበላሻችሁ ነው ያላችሁትና እንዴ ስለምታወራው ማስረጃ ይዘናል ለፖሊስ ነው የምንሰጠው ይሄን ነገር ምን ነው ለፖሊስ የምንሰጠው ሁሉም ነገር በካሜራ ቪዲዮ ቀርተን ይዘናል እኔ ምንም ነገር ያረኩት ነገር የለም አሁን እውነቱን እንድትነግሪ ነው የምፈልገው ስለምን እውነት ነው የምታወራው አሁን እውነቱን እንድትነግሪ ነው የምፈልገው እኮ ስለምን እውነት ነው የምታወራው ስታረግ የነበረው ነገር መድኃኒት ሲጨምርብኝ ካሜራም ደግሞ በስልክሽ ካሜራ ስትቀርጪ ነበር ሆን ብዬ ነው የወጣሁት እኔ ቅድም እንዴ እኔ አልቀረጽኩም እያንዳንዱ ነገር ዝም በይ መሰሉን ነገር ማላቅ እንዳይመስልሽ ሁሉም ነገር ታቅሮበት ነው ያደረግነው ሰዎች እዚህ ጋር እያዩ ነው ያለው ይሄ ነገር ለህግ ቀጥታ ነው የምንሰጠውና ይወጣል ማስተማሪያ ነው የምትሆኚው አንቺ ማለት የብዙ ሰው ህይወት ነው ያበላሽው አንድ ባንድ እያንዳንዱ ነገር ቅድም ጀምሮ ስተወረኝ የነበረው ነገር ሁሉም ነገር ነው እንድትወሪ እኔ ምንም ኖርማል ስራውን መስራው ዝም በይ ከዚህ በኋላ ከዚህ በላይ ምንም አልታገስሽም መድኃኒት ስትጨምር ነበር ይሄ ነው ሀዊ ካልሆነ ትጠጫለሽ ጠጪ ነው ለምንድን ነው የምጠጣው ይሄ ነው ትጠጫለሽ እንዴ ምን ሆነ ነው እንዴ ቁጭ በይ ምን ሆነ ነው ቁጭ በይ እንዴ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ ሁሉም ነገር ምንድነው የምነግርህ አለበዛ ወደ ህግ አካል እንሄዳለን ምንድነው እሺ ምንድነው መጠየቅ የምፈልገው ምንድነው መስማት ዮናስን በቪዲዮ ስታስፈራሩት ነበር 200 ሺህ ብር ጠይቀሽዋል በቪዲዮ አንቺም ደግሞ ከዛ እኔንም ደግሞ መድኃኒት አጥተሽ ደፍረሽ በቪዲዮ ልታስፈራሪኝ ነበር አይደለም ይሄንን ከማን ጋር እንደምትሰሩ እያንዳንዱ ነገር ለምን እንደምታረጉ እነማን ናችሁ ሁሉም ነገር ነው እንድትነግሪኝ የምፈልገው አልገባኝም ስለምንድን ነገር ነው የምታወራው ተሻላ ካሜራ ሁሉም ነገር ተቀርቷል ይሄው ካሜራው ሁሉም ስታረግ የነበረው ነገር ይዘናል አይተሽዋል አይደል በካሜራ ሁሉ ነገር ሲቀዳ ነበር የነበረው ስንገናኝ ጀምሮ እያንዳንዱ ነገር ትነግሪኛለሽ አለበዛ ለህግ አካል የምናቀርብ ነው የሚሆነው ይሄንን ነገር አሳልፈን እንሰጣለን እመኚ ይሄን ውሃ ሲጨምሪበት አይተናል መድኃኒት ምንድነው ዮናስም ላይ ደግሞ ያረግሽው ነገር እያንዳንዱ ነገር እስከ 200 ሺህ ብር እንደምትጠይቁ ሙሉ መረጃ አለኝ እኔ ምንም አላረኩትም ዝም በይ ካሜራው ሙሉ ሁላችንም ስንከታተል ነበር የነበረው እያንዳንዱ ነገር ተይዟል በካሜራ እኔ ምንም አላረኩትም እኮ ምን ሆናችሁ ነው እኔ ምንም ያረኩት ነገር የለም ምታምኝ ከሆነ ነገሪንና ይሄንን ነገር
አንቺ ሳይሆን ካንቺ ከኋላሽ ያሉ ሰዎችን ነው እኛ የምንፈልገው። ኦኬ እሺ ወይ እንድታምኚ ነው የምንፈልገው እኛ። እሺ ወይም በሆነ ነገር መጨረስ እንችላለን ማለት አንተም እሺ የምትለኝ ከሆነ በምንድን ነው የምንጨርሰው? ያው ብራይን በብር ሰጥቼ በብር እንዲያልቅ ማለት ምን ያክል ብር ነው የምትሰጪው? የፈለከውን የምትፈልገውን አይነት ብር። እያንዳንዱን ነገር መጀመሪያ ንገሪኝ። ሁሉን ነገር ማወቅ ፈልጋለሁ። ከዛ በኋላ ነው ስለ ብር ራሱ ካወራሽ። እውነትህን ነው? አዎ እያንዳንዱን ነገር መጀመሪያ እንድትነግሪኝ ነው የምፈልገው። እሺ ወይ እንደራደር። በምንድን ነው የምንደራደረው? እኔ ያው ብዙ ብር እስካሁን የሰራሁት ብር ስላለ ከሱ ላይ የፈለከው የምትፈልገውን እሰጥህና ከዛ ትለቀኛለህ። ምን ከሰው ከተቀበልሽው? አዎ ከዛ ላይ ነው የምትሰጪኝ? አዎ ምን ችግር አለው? እኔም ብርህን እከፍልሃለሁ። አንተም ደግሞ እስካሁን ድረስ ያለውን ነገር ታጠፋልኛለህ። እሱን ተማመንና ቃል ግባ። ግን እያንዳንዱን ነገር የምትነግሪኝ ከሆነ ነው የምታደርጉትን ነገር እሱ ለሱም ብር ብሰጥስ በጣም ብዙ ብር ሰጥቼ ማወቅ ፈልጋለሁ። እኔ መስማት ፈልጋለሁ እንዴት እንደምታደርጉት ምናምን ብር ከዛ ተደራድረን እንለያያለን። ግን እያንዳንዱ እንዴት እንደምትሰሩ ማን እንዳለ ይሄን ትነግሪኛለሽ። ካንቺ ጋር በብር ያለውን ነገር ጨርሰን መለየት እንችላለን የምትስማሚ ከሆነ። እሺ ግን አስፈላጊ ከሆነ ደግሞ ከብሩ በላይ ማለት እንደዚህ ቋሚ የሆነ ገቢ እንዲኖር አብረን መስራት እንችላለን ከፈለክ ማለት ነው። ማለት ይሄን ነገር እንዳይወጣብኝ ስለምፈራ ነው። ማለት በቃ ብዙ ነገር ደርሶብኛልና ልክ አንተ እንትን በለኝ ማለት በቃ ይሄ በቋሚነት አብረን እንሰራለን። አንተም አብረኸኝ እንደ እንትን አብረን እንሰራለን። ከዛ ቋሚ ገቢ ይኖርሃል። በሱ እንትን በል። በሱ እንስማማ ነው የምትይኝ? አዎ ከዛ ደግሞ ካሜራማኖች እንዲወጡ እፈልጋለሁ። ኦኬ እሺ ካሜራማኖች ካሜራ አጥፉና ውጡ። እሺ አሁን ካሜራ ጠፍቷል። በነፃነት ማውራት ትችያለሽ። እሺ አሁን ካሜራ ጠፍቷል። በነፃነት ያለውን ነገር እያንዳንዱ ነገር እንድነግሪኝ እፈልጋለሁ። ይሄ ነው ብለሽኝ ሁሉም ነገር ነው እንድትነግሪኝ የምፈልገው። እሺ በመጀመሪያ ምን መሰለህ የምንሰራው ብዙ ነን ብዬሃለሁ ቅድም እንዳወራው። ይሄን 3 አመት ነው ከጀመርኩ 3 አመት ውስጥ ሆኖኛል ምናምን። የምንሰራው ደግሞ ማለት በጣም ትልቅ ብር ነው የምንሰራው። እኔ ደግሞ በራሴ በጣም ብዙ የምረዳቸው ሰዎች አሉ በመሃል እና ለዛም ነው ማለት እዚህ ላይ አሁን ይሄ የምታየው ስልክ ላይ በጣም ብዙ የብዙ ሰዎች ፋይል አለ እና ያን ፋይል ሳይቻቸው ነው ብር የምቀበለው። ስለዚህ እሱን ብር ለሶስት ደግሞ አንተ ከኔ ጋር እኩል ነው የምትካፈለው ማለት ነው። ይሄንኛው ቪዲዮ ሙሉ በሙሉ የቀድሙ ከጠፋ ይሄን ብር አካፈልሃለሁ። ከዛ ደግሞ እንደ አባልም ሆነ ከዚህ በኋላ ደግሞ ለረጅም ጊዜ አብረን እንሰራለን። በዚህ 3 አመት ውስጥ ምን ያክል ብር ነው የሰራችሁት? ወይም ደግሞ አሁን ከጀርባሽ ስንት አይነት ሰዎች ነው ያሉት? እንደ አንቺ ሴቶችም ወይ ደግሞ ወንዶችም ካሉ ከባለሀብት ጋር የሚያገናኟችሁ የት ነው የምትገናኙት ምናምን እያንዳንዱ ነገር ነው መስማት የምፈልገው። ምክንያቱም እንስራ የምትይኝ ከሆነ ደግሞ እያንዳንዱ ነገር አሁን ማወቅ ፈልጋለሁ። ኦኬ ስለዚህ ስለ ስራዬ በደንብ አድርጌ ስነግርህ እንትን ነው። አዎ ከኔ በኋላ ከኔ ጀርባ ብዙ ሰዎች አሉ። ወንዶቹም ሴቶቹም አሉ። እንደዚህ እንደኔ የሚሰሩም አሉ። ወንዶቹ ደግሞ ሰውን በማምጣት ያገናኙናል። ስለዚህ ይሄን ስራ አብረን መስራት እንችላለን። ተደውሎልን ነው የምንሰራው ይሄን ስራ። በፊት ፎቶአችን ነው ፖስት የሚደረገው። ከዛ ላይ ነው ከዛ የምንጠራው ይደወልልናል። እንደዚህ አይነት ስራ የምንሰራው በእንደዚህ አይነት እንትን ነው። አሁን ከባለሀብት ጋር ማን ነው የሚያገናኛችሁ? በደንብ አብራርተሽ ነው እንድትነግሪኝ የምፈልገው እያንዳንዱ የሚደረገውን ነገር። አንቺ ከዚህ በፊት ስንት ሰዎችን ብር ተቀብለሻል? ይሄ ነገር ማን ነው አመቻችቶ? ሰው ተልካችሁ ነው ያመቻች ሰው አለ? እያንዳንዱ ነገር ነው እንድትነግሪኝ የምፈልገው። አዎ ሰዎች አሉ። የሚያሰራን ሰው አለ። እዛ ጋር ባለሀብቱ የሚያገናኘን ሰው አለ። ከዛ ደግሞ የሚወስደን የሚመልሰን ሰው አለ። እሺ
አሁን ስለዚህ እኔ ጋር ስትመጪ ሰዎች ነበሩ ያመጡሽ? አዎ አንተ ያው ፎቶዬን አይተህ አይደለ ያወራ ነው ምናምን እኮ እንደዛው ልክ ፎቶዬን ፖስት የሚያደርጉ ልጆች አሉ። ኦኬ ከነሱ ጋር ተስማምተሽ የመጣሽው? አዎ ዛሬ እኔንም በመድኃኒት እንትን ብለሽ ልታረጊ ነበር የነበረው። በአንድ ሰው እስከ ስንት ብር ነው አስፈራርታችሁ የምትቀበሉት? ወይም ደግሞ ያው ሰው መክፈል ካልቻለስ? መክፈል ካልቻለ ያው ወንዶች ስላሉ የሆነ የሚደረገውን ነገር እናደርጋለን። እና ያው እኔ እንዳልኩ ነው እንደዚህ ነው ስራችን። ከዛ ደግሞ አንተ ያው ከተስማማኸኝ የፈለከው ነገር ልከላለሁ። ከዚህ በኋላ አብረን ነው የምንሰራው። እሺ እሱ ችግር የለም አብረን እንሰራለን። ዋናው ከተማመንን ማለት ነው። ችግር የለውም እመነኝ። ከፈለክ አሁኑኑ መላክ እችላለሁ። ቁጥርን ስጠኝና መላክ እችላለሁ። ችግር የለውም እሱን ቀስ ብለሽ ትልኪያለሽ። ዋናው መተማመናችን ነው። ግን ደግሞ ትንሽዬ ያንቺ ቦርሶች ማን ናቸው ወይ ከእንደዚህ አይነት ሰው ጋር የሚያገናኙሽን እነዚህ ሰዎች እንድትነግሪኝ እፈልጋለሁና ወይ ደግሞ ከኛ ጋርም ተጨማሪ እንደዚህ አሁን በእኔ በኩል የማውቃቸው ባለሀብቶች አሉና ከእነሱ ጋርም ስንሰራ በአንቺም በኩል ደግሞ ሰው የሚያገኝልን ሰው ካለ እንደሚያገናኘን በእኔ በኩል አታስብ። በእኔ በኩል ያው እንትን እያለ ነው የምንመጣው። በእኔ በኩል ያው ሰዎች አሉ። ባንተም ደግሞ ሰዎች ከመጡ አስቧል ምን አይነት ብር እንደምንሰራ ከዛ ደግሞ እንዴት ብሎ እንደሚያልፍልን አስብ። ኦኬ አይ በጣም ጥሩ። እንደዛ ከሆነ ቅድም ያሰብናቸውን ነገሮች ምናምን አብረን ማድረግ እንችላለን። ችግር የለውም። ዋናው መተማመናችን ነው። ኦኬ ችግር የለውም። እኔ ከፈለክ አሁኑኑ መላክ እችላለሁ እና ደግሞ ላሳይ እችላለሁ። ብዙ ፋይሎች አሉ ብር ያልተቀበልኳቸው አልተቀበልሻቸው። ኦኬ ስለዚህ ይሄን ደግሞ ማለት አንተ ሙሉ በሙሉ እውነት የምታጠፋልኝ ከሆነ አሁኑኑ የሚፈለከውን ብር መላክ እችላለሁ። ለአንተ ብቻ ሳይሆን ቅድም የመጡ ሰዎች የገቡ ሰዎች የሉም ያመጣቸው አብራቸው እነሱ ሰዎች ለነሱም ባንተ ስም እንደዛ ማድረግ እንችላለን። ነገሮችን የነሱን ነገር በእኔ ታዩ ችግር የለውም። ከኔ ጋር ስለሆኑ የነሱን ነገር እኔ ጨርሰዋለሁ። ችግር የለውም። አብረን የሚሰሩ ልጆች ስለሆኑ ችግር የለውም ይሄን ነገር። ስለዚህ ይጠፋል ማለት ነው። ይጠፋል ማለት ነው። እሺ እንደዛ ከሆነ እኔ ጋር ቆይ ፋይሎች አሉ እነሱን ላሳይህና ይሄ ማለት አሁን ይሄ ሆነ ባለሀብት ነው ላይክ ቪዲዮ ምናምን አይቶታል። በቅርቡ ብር ይሰጠናል ማለት ነው። ይሄን አብረን ነው የምንወስደው። እሺ ይሄንኛውም እንደዛው ሀብታም ነው። ላይክ ይሄ ኦልሞስት ገና ቪዲዮን እንትን ብያለሁ ልክ ያለው ግን ያየው አይመስለኝም እና እሱ ችግር የለውም። በተለይ ደግሞ ላይክ አንተ ወንድ ልጅ ከጎኔ እንዳለ ሲያቅ ደግሞ በጣም ሊፈራ ይችላል እና ብዙ ብር ሊሰጣን ይችላል እና ብዙ እነዚህ የምታያቸው እነዚህ 5 ሰዎች ብር ያለባቸው ሰዎች ናቸው የምትቀበያቸው። ያ ገና በአንዱ ስንት ነው የምንቀበለው? እንደ ቪዲዮ ነው። ይሄ አሁን የመጀመሪያው ይሄ ያሳየውክ በጣም ትንሽ ነው። ይሄን እስከ 200,000 ብር ብንቀበል በቂ ነው። ኦኬ ስለዚህ በቃ ያለውን ነገር አብረን ከዚህ በኋላ ያለውን አብረን እንሰራለን። ምን ታስባለህ? ችግር የለውም። ፋይሎቹን ትልኪልኝና ከዛ በኋላ ሂደን ማናገር ካለብን በአካል ሂደን እናወራቸዋለን። ኦኬ ደስ ይለኛል። ከዛ የቅድሙ አንደኛው ያልሽኝ 200,000 ብር ነው አይደል? ያንን ያው እናንተ ይመስለኛል በካሽ ነው አይደል የምትቀበሏቸው? ስለዚህ እንትን እንላለን። ፋይል ለኔ ትልኪልኝና ከኔ ጋር ያሉ ልጆች አሉ ከነሱ ጋር ሄደን ሰውየውን እናገኘውና እናወራዋለን፣ እናሳያቸዋለን ያላዩን ሰዎች ካሉ። ለዛ ችግር የለውም እንዳታስቢ። ኦኬ ስለዚህ በቃ ችግር የለውም። ያው አውርተን አሁን ስለተግባባን ከዚህ በኋላ ያለ አሁንም ቅድም የመጣሽበትን ነገር ምናምን አብረን ፈታ ማለት እንችላለን። ዋናው መተማመናችን ነው። እና ደግሞ አንተ ማለት እውነተኛ ሰው ከሆንክ ለካብረህ የምትሰራ ከሆነ ከዚህ በኋላ አብረን መኖር እንችላለን። እኔ ጋር በጣም ብዙ ገንዘብ አለ ለሁለታችን የሚሆን
የተሻለ ነገር ይኖረናል። ከዛ ደግሞ ብዙ ድሪም ይኖረናል ላይክ ቤት መኪና ምናምን ነው ቤት አለኝ መኪና ምናምን ገዛና አብረን መኖር እንችላለን። ምን ታስባለህ? በጣም ነው ደስ የሚለኝ ፍላጎት አለኝ አሁን ካንቺ ጋር መሆን። ስለዚህ እነዚህ ነገር ከዚህ በኋላም ደግሞ ያሉት ነገሮችም አሁን እኔ የምሰራው ስራ እስከዚህም ስለሆነ ይሄኛው ደግሞ ስራ ብዙ ገንዘብ የሚያስገኝልኝ ስለሆነ ይሄንን ስራ ነው ካንቺ ጋር መስራት የምፈልገው። ስለዚህ በቃ እኔም ደስተኛ ነኝ። ላይክ መጀመር እንችላለን። ምንም እንትን እንዳትጨናነቅብኝ። እሺ አመሰግናለሁ። ችግር የለም። አሁንም የምሰራው ስራ ስለማያስደስተኝ ካንቺ ጋር በደንብ ይሄንን ነገር አብረን ተጋግዘን እንሰራ ይሆናል። ምንም በሱ ጥርጥር እንዳይገባሽ። ታስይኛለህ አስባል በጣም እኮ ነው ብር የሚኖረን አይተዋል። ቅድም ያሉት ሰዎች ምናምን በጣም ብዙ ብር ይኖረናል። የተሻለ ነገር ማለት በቃ ብዙ ነገር ይኖረናል። ከዛ ደግሞ ሰዎች አሉ በአንተም በኩል ልክ እንደዚህ አይነት ነገር እየሰራን አንተም አሁን ላይ ያለ ይሄን ቤት ላይክ እናከራየዋለን ኦር ደግሞ እቃዎችን እንሸጣቸውና አብረን መኖር እንጀምራለን። የተሻለ ነገር ነው የሚኖረን ማለት ከዚህ በኋላ በጣም ብዙ የተሻለ ነገር ይኖረናል። ልክ ነሽ። እኔም የምፈልገው ያንን ነው። አብረን እየሰራን በደንብ አሁንም ያሉ እጅሽ ላይ ያሉ ፋይሎች አሉና እነሱ ፋይሎቹን ደግሞ በጥንቃቄ መልኩ ተጠቅመን ገንዘባችንን እንቀበላለን ምናምን የተሻለ ደግሞ እንደሚሆን ጥምረታችን እርግጠኛ ነኝ። ቅድም መኪና እያየሁት ነበርና ልክ እኔ ጋር ባለው ብር ያንተ መኪና ይሸጥና የተሻለ መኪና እንድትይዝ አደርግሃለሁ። በጣም የተሻለ ብዙ ነገር ይኖረናል ብዬ አስባለሁ። ወደፊት ብዙ ነገር ስለሚኖረን ላይክ ልጆችም ምናምን ስለሚኖሩ እንደዛ ብዬ ነው የማስበው። በጣም ነው ደስ የሚለኝ። አመሰግናለሁ። እሺ እና ምንም ከዚህ በኋላ ደግሞ ያው ከኔ ጋር የምትሰሪ ከሆነ በፊቱን መተው ይኖርብሻል። በፊት አብረሽ የምትሰራቸውን ነገር ትተን በጣም በጥንቃቄ በተሞላ መንገድ አብረን የምንቀጥል ነው የሚሆነው። ለዛ ምንም ነገር እንዳያሳስብሽ። አሁን ቅድም የነበሩት እንትኖች ከኔ ጋር አብረው የሚሰሩ ናቸውና ምንም ነገር የሚያሳስብ ነገር የለም። በኔ በኩል ምናምን ብዙ ባለሀብቶች ስላሉ ምንም ነገር ሳትጨነቂ ደግሞ የተሻለ አሁን ካለንበት ደግሞ የተሻለ እንደምንሰራ ባለሙሉ እምነት ነኝ። እሺ እኔም ደስ ይለኛል። ማለት በቃ የምፈልገው እሱን ነው። ከዚህ በኋላ ደግሞ የተሻለ ነገር አንተም እኔም ይኖረናል። ላይክ እኔ እናንተ ከዚህ በኋላ አብረን መኖር ስለምንጀምር ባልና ሚስትም ስለምንሆን ላይክ በቃ ከዚህ በኋላ ያለውን ነገር አማክርሃለሁ። ችግር የለውም። በእኔ ጋር ያሉ ነገሮችን ሁሉ መጨረሳቸዋለሁ። በቃ እኔ በዚህ በታማኝነትሽ ነው እንድትቀጥይ የምትፈልገው። ግን ያን ነገር ከተማመንኩኝ ሌላው ችግር የለውም። አብረን የምንሰራቸው ነገሮች ናቸው ያሉት። ከጀርባ ብዙ ሰዎች ስላሉ ምንም ነገር ቢያጋጥመን ማለፍ እንደምንችል አውቃለሁ። በጣም የተሻለ ብር እንደምንሰራ እርግጠኛ ነኝ። በደንብ እንሰራለን። በደንብ የምንሰራው የተሻለ ነገር ላይ እንደርሳለን ብዬ አስባለሁ። እሺ ችግር የለም። በጣም ነው እጅሽ ራሱ ደስ የሚለው። በጣም ነው የተመቸሽ። ታውቂያለሽ? እውነት። ስለዚህ ከተመቸው ለምን የቅድሙን ነገር አናደርግ? እጅሽን ተመችቶኛል። ማሳጅ ምናምን ብታደርጊኝ ደስ ይለኛል። ደስ ይለኛል። ደስታ ነው ማለት ነው። ስለተስማማን በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ማለት በቃ እሺ የምትለኝ አልመሰለኝም ነበር። በጣም ፈርቼ ነበር። አስቧል ብዙ ነገር ነበር የሚበላሸው። አውጥተኸኛል። አመሰግናለሁ። ችግር የለም። ዋናው ያንቺ ታማኝነት ነው። ከዚህ በኋላም ደግሞ አብረን ስለምንሰራ አሁን ደግሞ እኔም ከምሰራው ስራ ይሄ የተሻለ ገንዘብ ስለሚያመጣልኝ ለዛ አብረን መስራት እንችላለን። ችግር የለውም።
ኦኬ ደስ ይለኛል። ከሁሉም በላይ ደግሞ ያው አንቺ ያንቺ እንትን ነው ያንቺ ፍላጎት የምታሳይኝና ስለተመቸሽኝ መስራት እንችላለን አብረን። ደስ ይለኛል። ችግር የለምና ብዙ ነገር አብረን እንደምናሳልፍ ተስፋ አደርጋለሁ። እናሳልፋለን በደንብ ነው እንጂ በጣም ነው ምችት ያልሽ። አመሰግናለሁ። በጣም ነው ደስ ያልከኝ። እኔም ወድጄሃለሁ። ከዚህ በኋላ እናደርገው አብረን ማለት ብዙ ነገር እንደምናደርግ እርግጠኛ ነኝ። ጎበዝ ነሽ ማሳጅ ስታደርጊ ነው። ወደ 1 አመት ምናምን ማሳጅ ሰርቻለሁ። ለዛ ነው ጎበዝ የሆንኩት። እችላለሁ። እንደዚህ ጎበዝ ሲሆንሽ በጣም ነው እጅሽ ደስ የሚል። አመሰግናለሁ። አንተም ሰውነትህ በጣም ነው የሚያምረው። ኦኬ አመሰግናለሁ። ከዚህ በኋላ ደግሞ ያው ሁሌ አብረን ስለምንሆን ዘና እንደምታደርጊኝ ተስፋ አደርጋለሁ። ምን ጠረጠራለሁ። ተመቸሽ ሰውነቴ? በጣም ከአንቺ ጋር ማሳልፈውን ጊዜ በጣም ወድጄዋለሁ። እኔም ደስ ብሎኝ ነው እያሳለፍኩ ያለሁት ማለት ማሳልፈው ከዚህ በኋላ እና ለምን አንገባው? እንጀምረው። አዎ ለምን አንዴ ቁጭ ብዬ ማሳይሽ ነገር አለ። ምንድነው? ምንም አንዴ ማሳይሽ ነገር አለ። ይሄ ልጅ ታውቂያለሽ? አላውቀውም። ይሄ ልጅ አታውቂውም? አላውቀውም። እንዴት ይሄ ልጅ አላውቀውም ትይኛለሽ? እንዴት ማለት? ስንትና ስንት ንብረቱን አሽጠሽ ላይፉን ካበላሽሽ በኋላ አላውቀውም ትይኛለሽ? እኮ አሁን ዝም በይ። ደግሞ አትጠጊ፣ እንዳትጠጊ እኮ አሁን ተነጋግረን ምንም እንዴ አልተነጋገርንም። ምን ሆነ ነው እኮ ዝም በይ። በተስማማን አይደል እንዴ? ይሄ ልጅ ምንድነው ያደረግሽው? እንዴ ኧረ እባክህ ያን ሁላ ዝም በይ። እያንዳንዱ ነገር የዚህ ልጅ ህይወት ምንድነው? እሱ ነው ሙሉ ነገርሽን የነገረኝ። ምን እንደምትሰሩ እናንተ አሁን ተስማማን አይደል እንዴ? ምንም የምንስማማው ነገር የለም። እንዴ ምን በእንደዚህ አይነት ነገር በገንዘብ ተታልዬ ምሰራ ሰው አይደለሁም። መጀመሪያ ማመጣጠሽ ስመጣም እንደዛ አልነበረም። እያንዳንዱ ነገር የሚገርምሽ ነገር ይሄ ካሜራ አልቆመም። ቁጭ በይ፣ ዞር በይ፣ እንዳትጠጊ። ካሜራው አልቆመም። ይሄ ካሜራ ሙሉ እስከሆነም ስናወራ የነበረው ነገር ሙሉ ተቀርጧል። ሁሉንም ነገር ነው የያዝነው። ይሄን ነገር ለህግ አሳልፈን እንሰጣለን። የዚህ ልጅት እንዳበላሽሽ የእጃችሁን ታገኛላችሁ እያንዳንዳችሁ። አንቺን ብትሆኚ ካንቺ ከጀርባሽም ያሉ ሰዎች ማለት ነው። እንዴ አሁን ተስማማን አይደል? አንተ እንዴ ምንም ነገር አልፈልግም። አልፈልግም ምንም ነገር። ካሜራማኖች ኑ ግቡ፣ ሁላችሁም ቁጭ በይ፣ ኑ ግቡ። ዝበይ ቁጭ በይ፣ ቁጭ በይ። በገንዘብ አታለሽ ምንም የምታረጊው የምትቀይሪው ነገር የለም። ምንም ነገር መቀየራችን እያንዳንዱ ነገር ከቀደም ጀምሮ ካሜራው ተቋርጧል ብለን ራስ ምንም አልተቋረጠም። እያንዳንዱ ነገር መረጃ ይዘናል። እዚህ ጋር ሳያችሁ የነበሩ ፋይሎች አሉ። እያንዳንዱ አውጥተሽ ምትልክ ይሆናል። ከዛ በኋላ በዚህ ነገር እያንዳንዱ ሰው ለደረሰበት ነገር ዋጋ ትከፍላላችሁ። ሁላችሁ ተስማማን አይደል? ምንም የተስማማነው ነገር የለም። ሁሉም ነገር በቪዲዮ አለ። ቪዲዮም እየቀረጸ ነው ያለው። አንቺ ስልክ ላይ ያለውን ፋይል እያንዳንዱ አሳይተሽኛል። እያንዳንዱ የባህል ሀብት ህይወት እንደዚህ እንደ ዮናስ አይነት ልጆች ህይወት ብዙ ሰዎች አበላሽታችኋል። እንደዚህ እንደቀላል ምን ለቃችሁ ነገር አለ እና ታዲያ እንዴ አሁን ምንም ከዚህ በኋላ ምንም የምናወራው ነገር የለም። እንዴ ምን ሆነ ነው? ኧረ እባክህ እንዴ ዝም በይ፣ ቁጭ በይ፣ እንዳትጠጊ፣ ዝም በይ። የህግ አካል መጥቶ ይወስድሻል። እያንዳንዱ ላረግሽው ነገር ዋጋ ትከፍያለሽ። እኔ ደግሞ እንደዚህ በገንዘብ የምታለል ሰው አይደለሁም። እዚህ ጋር ምስክሮች አሉ። ከቀድም ጀምሮ ሲከታተሉ የነበሩ ነገር ስትመጪ ጀምሮ የነበረው ቪዲዮ አለና ቀርጸናል። አይ የምትፈልጉትን ነገር አደርጋለሁ፣ እሰጣለሁ። ከፈለጋችሁ ምንም አንፈልግም።
ምንም 5 ሳንቲም የምንፈልገው ነገር የለም ሙሉ መረጃ ያንቺ ቅራቅንቦ ገንዘብ እንደሚያስወጣሽ እንደሚያደንሽ የዛኔ ነው የምናየው ማን ምን መሆኑን አታውቂም እኔ እንደዚህ በገንዘብ መታለል ሰውም አይደለም ስለዚህ ዋጋ ትከፍያለሽ እያንዳንዱ ላረግሽው ነገር ማለት ነው እንዴ ምን አረኩኝ እኔ ሲጀመር በቃ አላረኩም እንደውም አላረኩም ምንም ታመጣው ነገር የለም ቁጭ በይ ሰውዬ አንድም ነገር ማለት ነው ሁሉም ነገር በማስረጃ አለ ምንም ይኖር እንደው ምንም ታመጣው ነገር የለም እኔ ተራሱ አድርገሽኝ አስበሽ ነው አይደል እኔ ጋዜጠኛ ነኝ እያንዳንዱ ነገር መረጃ ይዣለሁ ካጠገቤ ምንም አይጠቅመኝም ዝም በይ እንዴ ከኋላ ያሉ ሰዎች ተስማምተን መሰለኝ እዚህ እየጀመርነው አይደል ምንም አንስማማም እንዴ እያንዳንዱ ነገር እኔ እንደመረጃ ይዤዋለሁ እንኳን ያስክ ዝም በይ ደግሞ ቁጭ በይ ደግሞ አፋት ከፍታለች እንዴ ዝም በይ እንዴ ምን ነው እያንዳንዱ ነገር መርማሪዎች አሉ ከኋላ ጋዜጠኝነት ነው የምሰራው ዋጋ አስከፍልሻለሁ እያንዳንዱ ላረግሽው ነገር እንዴ እኔ ምንም እያንዳንዱ ሰው እዚህ ጋር ያለው ፋይል ሙሉ ፋይል ትልኪያለሽ ለነሱ መርማሪዎች አሉ ወስደን ለህግ እንሰጥሻለን እኔ ይሁን ምንም ያረኩት ነገር የለም ዝም በይ እንዴ ምንም ያረኩት ነገር የለም እንደውም አላውቅም ዝም በይ ደግሞ ተወራለሽ እንዴ አላውቅም እኔ እንደውም ዝም በይ የት ነው የምትሄጂው እንዴ አንድም ነገር ትደውልልኛለሽ አንተ እያንዳንዱ ነገር እዛ ሄደሽ ምትጨርሽ ነው የሚሆነው ከኛ ጋር ምንም ነገር ምትወሪ ነገር ራሱ የለም ከዚህ በኋላ ሙሉ ማስረጃ ይዘናል በካሜራ መድኃኒት ሲጨምር ያንንም የግለሰቦች ስምን ስትጠሪ ከማን ጋር እንደምትሰሪ እያንዳንዱ መረጃ ይዘናል አንድ ነገር ልንገርህ እኔ ማለት ነው እስካሁን የምሰራው ስራ እነሱ ባለሀብቶች አጥቷቸው አይደለም ግን እኔን ስለማይችሉኝ ነው ልንገርህና ምንም የምታመጣው ነገር የለም እንደውም ልንገርህ ዝም በይ ቁጭ በይ ልቀቀኝ ዝም በይ ነይ ቁጭ በይ ልቀቀኝ ነይ ቁጭ በይ እነሱ ማያቅታቸው ከሆነ እኛ ደግሞ እናሳይሻለን እያንዳንዱ መረጃ ይዘናል ከህግ ጋር ታወራለሽ ከህግ በላይ አንቺ ማን ስለሆንሽ እንደምትሆኚ ከህግ በላይ ሆነሽ እንደምታመልጪ ምን ይሆናል እሱን አሳይሃለሁ አሁን ልቀቀኝ ሄዳለብኝ አጥፉ ደግሞ ካሜራው ምንም ካሜራ ምንም ይጠፋ ነገር የለም ካሜራ ይኸውልህ አጥፉ ካሜራው አጥፉ አይጠፋም ምንም እንዳትጠፋ ልቀቀኝ ነኝ ቁጭ በይ እንዴ ቁጭ በይ ሁሉንም ነገር ይዘናል የዛው ሁላ ህይወት አበላሽተሻል አሁን ደግሞ አላበላሽም ምንም ማቀው ነገር የለም ከህግ በላይ ነው ይያል አሁን ምንም አታመጡም በቃ ሄዳለሁ ሰውዬ ምንም እኔና አንተ ጋር የሚያጨቃጭቀኝ ነገር የለም ለምን ዝም አትይም አንቺ ነው የምታየው እኮ ቁጭ በይ ስርዓት ይዘና ተቀመጪ በስርዓት ነው የምናወራው ምንድነው ቁጭ በይ አርፈሽ በስርዓት ምንም ነገር ከዚህ በኋላ ወደዚህ የምትንቀሳቀሽ ነገር አልፈልግም ዝም በይ ቁጭ ብለሽ በስርዓት ያለውን ነገር ታወሪኛለሽ ምንድነው አንተ ምንድነው መርማሪ ጋዜጠኛ ነኝ እኔ ከህግ ጋር ነው የምሰራው እያንዳንዱ ነገር ሙሉ ፋይል አለ እኮ በኋላ ማውራትሽ አይቀርም የምትናገሪው ነገር ካለ ተጨማሪ ምትናገር እያንዳንዱ ነገር ነው እንደሚፈልገው አፍሽ ቁጭ በይ በቃ ከዚህ በኋላ ምንም የማወራው ነገር የለም በቃ ኒሳቲ እርፍቶኛ በቤት የሚሄድ አለብኝ ዝም በይ ቁጭ በይ ምን ሆነ ነው አለ እኮ ሁሉም ነገር ያረግሽውን ይዘህ ደግሞ አትፋጠጭ እንዴ አይደለም በቃ ምንም ምን የማውቀው ነገር የለም ወደ ቤቴ ነው የምሄደው የምታውቂው ነገር የለም እሱን ምን ያወራል ቁጭ በይ እንዴ እያንዳንዱ ነገር እኮ ስልኬ ላይ ያለ ነው በቃ እኔ መሄድ አለብኝ አንቺ ቁጭ በይ ምን ሆነሽ ነው እንዴ በቃ መሄድ አለብኝ እኔ ወዴትም አትሄጂም ቁጭ በይ እዚህ ጨርሰን ነው የምትሄጂው ስትሄጂ ደግሞ ይገካል ማንንም እኮ አይለቅሽም ይርበትኝ ቁጭ በይ እያንዳንዱ ነገር የምታወሪኝ ከሆነ ታወሪኛለሽ ከቅድም ጀምሮ ስታወሪኝ የነበረ ነገር ስላለ ገባሽ እንዴት ይሄን ነገር ውስጥ ገባሽ ምናምን ይሄን ነገር ከማን ጋር ነው የምታደርጊው ቅድም ነገርሽኛል እንዴት ገባሽ ይሄው ውስጥ የምትነግሪኝ ነገር ካለ ሜቢ ቀለል የሚያደርግልሽ ነገር ካለ እንጂ ሌላ ምንም ወደ ቤትሽ የምትሄጂበት ነገር የለም ከህግ በቃ አሁን ጨርሰናል እኮ ተይዘሽ ምን ይሄ ሁላ ነገር ካረጉ በኋላ አንገት መድፋት ምንም ጥቅም የለውም ገባሽ ስማኝ ወንድሜ አንተ ስላልገባ ነው ምን አይነት ህይወት ውስጥ እንዳለው እኔ ነኝ የማውቀው ህይወትሽንማ እንደምትወጂው ነው ነገርሽኝ በዚህ ነገር ደስተኛ ነኝ በምሰራው ነገር ዝና ያልሽኝ ቅድም ገብቶሻል እና እንዴት ነው እየሰራው እየበላው ከሆነ እንዴት ነው ደስተኛ ማለት ነው እንዴት ነው ማለት እኔ እንዴት ብታስብ ነው ማለት ይሄ ለኔ ቀላል ነገር አይደለም እንዴ ምንድነው ሁላ ነገር ካረጉ በኋላ አንገት ማጥበቅ ቀናቤና ያለውን ነገር እንደነግሪኝ ነው ፈልገው ይሄ ወንድሜ ስላልገባ ነው ማለት እኔ ብዙ ነገር ውስጥ ነው እጅ ያለውና በቃ ማለት ሐለቅ ማንተ ግን የምትተባበረኝ ከሆነ በቃ የሚያስፈልገው ነገር አድርጌ በቃ አላምልጥ እኮ ነገርኛ መጀመሪያ ምን እንደምታረጊ
ማን አለ ቅድም ትንሽ ጀምረሽ እያንዳንዱ ነገር ንገርኝና ቢያንስ የሚቀልበትን መንገድ ብንፈልግ ነው የሚሻለው። ይኸውልህ እኔ ሲጀመር እዚህ ስራ ውስጥ የገባሁት ማለት እንደነገርኩ ማሳጅ ቤት ሰራ ነበር። እሺ ማለት ወደ ማሳጅ ቤትም የገባሁት በፊት ባል ትዳር ነበርኩኝ። ባሌ ደግሞ በጣም ሀብታም ነበር። እሺ እና ብዙ ነገር ያደርግልኝ ነበር። ከጊዜ በኋላ ተለያየን። ስለዚህ በቃ ወደ ማሳጅ ቤት ገባሁ። ከዛ በኋላ ነው በቃ ወደዚህ ስራ የገባሁት። ከማሳጅ ከወጣሽ በኋላ እኮ ቢያንስ ትንሽ ነገር ከስር ለምን አልወጣሽም? የዚህን ሁላ ሰው ህይወት እንዴት የመበላሸት ምክንያት አንተ ተቸግረህ አታውቅም እኮ። ምንም ብትቸገሪ በሰው ህይወት በማበላሸት አይደለም አንተ ከችግርሽ የምትወጪው። አዎ ልክ ነህ። ግን በቃ ማለት ይሄንኛው ብዙ ብር የሚያስገኝልኝ ይሄንኛው ስራ ነበረ። እሺ ለዛ ነው ይሄን ስራ የመረጥኩት። እና ልጆቼን አታምነኝም? ልጆች አሉኝ፣ ቤተሰብ አለኝ። እኔ ማስተዳደራቸው ብዙ ሰዎች አሉ። ልጅ አለኝ? አዎ ልጅ አለኝ። ከማን የወለድሽው? እሱ እዚህ ጋር በነገርህ ምንም አይጠቅምህም። ገብቶሃል አይደለ? ግን ልጅ አለኝ። ከልጄም አልፎ እናቴ ቤተሰቤ ምናምን አሉ። አሁንም እየዋሸሽ ነው? እየዋሸሁ አይደለም እኮ እያንዳንዱን ነገር ንገሪኝ፣ እውነቱን ምንም ነገር ሳትደብቂ። በእንደዚህ አይነት ነገር ነው ይሄንም ልጅ ወለድኩት በዚህ ስራ ውስጥ። አዎ አሁን እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እኔ መርማሪ ጋዜጠኛ ነኝ። በአንቺ በኩል የሚቀልልሽ ነገር እንዲኖር የምትፈልጊ ከሆነ ይሄ ነው ምሰሪውን ማን አስገባሽ፣ ወይ ደግሞ እናንተ ምሰሩ ሰዎችን ማን ነው የሚልካችሁ፣ ዋናችሁን ነው ማወቅ የምንፈልገው እኛ ከእናንተ ሳይሆን። ምክንያቱም አሁን አንቺ ያለሽ አንቺም ግብረ አበሮች የብዙ ሰው ህይወት እየተበላሸ ስላለ ነው። እኛ ብዙ ጊዜ ተልኮልን ነበር እንደዚህ ያሉ ብዙ ሰዎች ይልኩልን ነበርና ማግኘት አልቻልንም። ዮናስም ደግሞ መጥቶ ከዮናስ ጋር ማውርተን ነበር። ብዙ ነገር ነው እሱም ብዙ ነገር ነው። ንብረት እስከማሸጥ ደርሳችሁ ህይወት አበላሻችሁት። ስለዚህ ይሄ ነገር እዚህ ጋር መቆም አለበት። ይሄ እንደ መተዳደሪያ ማሰብ የለባችሁ። በዚህ እንተዳደራለን እንደዚህ ህይወት የተበላሽቶ ሆናል። ይሄ ምክንያት የሚሆን ነገር ስላልሆነ ማለት ነው። የሚስተካከል ነገር ካለ እያንዳንዱ ነገር ነግረሽኝ ነው የምናስተካክለው። ገባሽ? አለበዚያ ግን እየዋሹ እንትን ማለት ምንም ነገር አይጠቅምሽም። እያንዳንዱ ነገር በካሜራ መረጃ ስለያዝም ማለት ነው። ሁሉም ነገር አለ ፋይል ላይ የተቀመጠ ነገር ስላለ አሁንም መርማሪ ጋር ትሄጂና ቃልሽን ትሰጫለሽ። ምን ትያለሽ? ነገር ግን እንዲቀልልሽ ሁሉ ነገር እንዲቀልልሽ የምትፈልጊ ከሆነ አንድ በአንድ እንድትነግሪኝ ነው የምፈልገው። ማን ነው ኃላፊያችሁ? ከማን ጋር ነው የምትሰሩት? ቅድም ከነገርሽኝ ጋር አሁን ጨምረሽ እንዴት ነው የምትሉት? ሰው ስታጠምዱ እያንዳንዱ ያለውን ነገር አጠርተሽ እንድትነግሪኝ ነው የምፈልገው። ከዛ በኋላ ስለሚቀለው እንዲቀልልሽ የምናደርገው እናደርጋለን በእያንዳንዱ። እዛም ደግሞ ከሄድሽ በኋላ የእያንዳንዱ ሰውን የት እንደሚኖሩ ማን እንደሆኑ ቤታቸውን የት እንደምትገናኙ ወይም ደግሞ አንቺን በቴሌግራም ስላገኘንሽ ቴሌግራሙ እንዴት እንደምትጠቀሙ ያ ቴሌግራም ቻናል መዘጋት አለበት የብዙ ሰዎች ስላበላሸ ይሄን ሁላ ነገር አጥርተሽ እንድትነግሪኝ እንደምንፈልግ ከዛ በኋላ ያለውን ነገር ስለምናወራ ማለት ነው። ኦኬ ይሄ ነገር ብዙ ሰዎች አሉበት፣ የብዙ ሰዎች እጅ አለበት። እንዳልኩ ብዙ ሆነ ነው የምንሰራው። እንደኔ ሌሎች ሴቶችም አሉ፣ እንደዚህ የሚያሰሩ ወንዶችም አሉ። እሺ እና በቃ ወደን አይደለም ተቸግረን ነው የገባነው። ሁላችንም የሆነ ነገር አለ፣ ጀርባችን ብታጠና የሆነ ነገር አለ። በቃ ይሄን ነገር ልክ እንደ አማራጭ ነው የተጠቀምነው። እና ይሄ ማለት ወደን የምንሰራው ነገር አይደለም። እስከ መቼ አማራጭ ይሆናል የሚለው ነገር ነው። አዎ በቃ የሆነ ነገር የራሳችን ነገር እስኪኖረን ድረስ ነው። ልጄንም እያሳደግኩ ያለሁት እንዳልኩ አባቱን ስለማያውቀው እኔ ነኝ እያሳደግኩ ያለሁት። ከዛ ደግሞ ሌሎች አማራጮች አሉ። አሁን እኮ እንዲህ ከማልቀስ ምን ከማለት በእናንተም ደግሞ ብዙ ሰዎች ናቸው እንደዚህ ቤተሰብ ተበትኖ ብዙ ችግር የተፈጠረው እናንተ በምትሰሩት ነገር። ግን እንዲህ ከማልቀስ የሆነ መፍትሄ ፈልጎ ሌላ ስራ ቀይሮ መስራት ነው የሚቻለው እንጂ እስከ መቼ እናንተስ በሰውም እንደዚህ አሪፍ ህይወት ለመኖር ትሞክራላችሁ? ግን በቃ
እናት ተወኛኒ ብዙ ነገር የለብኝ ሰው ነኝ እያንዳንዱ ነው ማልቀሱ ሰው ላንቺ የሚጠቅምሽ ይሄ ነው ብለሽ ከጀርባሽ ያሉ ሰዎችን ነው መናገር ያለብሽ ነው ይኸውልህ ከጀርባዬ ብዙ ሰዎች አሉ ወቅኛ የሚሰበስቡን ሰዎች አሉ ከዛ ደግሞ ተቀበለንም ለብቻችን አይደለም ብሩን እንካፈለዋለን ከዛ ምናወራው የሆነ ካፌ ውስጥ ቁጭ ብለን ነው ግሩፕ አለ በቃ እዛ ላይ ነው ወንዶችም የሚያገኙን በቁጥር ስንት ሆናላችሁ እዚህኛው ግሩፕ ላይ 20 ነን ኦኬ ሌላም አለ መሰለኝ ያው እንደዚህ የኛም ካለ ሌላ ቦታ ደግሞ ሌላዎችም ይኖራሉ ብዬ አስባለሁ ቆም ይሄ 20 ምናምን ሰው የስንት ሰው ህይወት እንደምታበላሹ 20 ምናምን ሰው ማን ነው የሚያሰማራችሁ ሰው የሚያሰማራን ሰው እዚህ ሀገር የለም ግን ያው ቦሳችን ነው ቦስ ነው የምንለው ኦኬ እሱ ያለበት ማድራሻው አይታወቅም ነው አይታወቅም እኛም አናውቀው ችግር የለውም እሱ ከህግ አካል ጋር የምንጨርሰው ነገር ነው የሚሆነው ካንቺ ጋር ያሉትን እዛ ስትጂ ካንቺ ጋር ያሉትን አብሮ 20 ምናምን የት እንደምትገናኙ በየት እንደሆነ አሳልፈሽ መስጠት አለብሽ ነገሮች እንዲቀሉልሽ የምትፈልጊ ከሆነ ይሄ ነው ብለሽ ስም ዝርዝር ሰጥተሽ መርተሽን የት እንዳሉ ካገኘናቸው ላንቺ የሚቀል ነገር ሊኖር ይችላል አለበዛ ግን ምንም ማድረግ ስለማይችል ሁሉም ነገር በካሜራ ይዘናል ይሄም ደግሞ እኔ ልጅ አለኝ ቤተሰብ አለኝ እናት አለኝ በቃ እኔ ነኝ ማስተዳደራቸው እኮ ለብዙ ሰው ህይወት አበላሽታችኋል እናንተም እኮ በጣም የብዙ ሰው ህይወት ነው የተበላሸውና ስለሆነ አሁን ለህዝቡ ማስተማሪያ መሆን መቻል አለብሽ ገባሽ ከዚህ ነገር ነገ ከነጎዳኮ በህግ ታርመሽ የምትወጪው ከወጣሽ በኋላ የምታሳልፊ ህይወት አለ ስለዚህ ድጋሜ እዚህ ውስጥ ነገር ውስጥ እንዳትገቢ መጣር ነው እንጂ ያለብሽ አሁን ልጅስ እንዴት አደርገዋለሁ ልጅ ችግር የለውም የሱን ችግር የለውም ዋናው ነገር ግን ይሄን ከጨረስን በኋላ ችግር የሚፈጠም ነገር ከሆነ አንቺ ተባብረሽን ሁሉን ነገር ለኛ አሳልፈሽ ከሰጠሽ ህግ ላንቺ ፋሚሊ ከለላ እንዲያረግኛ እናመቻቻለን ለሱ ምንም ሐሳብ እንዳይገባሽ ነገር ግን አሁን ሁሉን ነገር ቃልሽ እንድትሰጪ እንፈልጋለን ለህዝብ ደግሞ ይሄንን ለሚከታተል የኢትዮጵያ ህዝብ ማስተማሪያ እንድትሆኚ ነው የምንፈልገውኛ ምትዩ ሐሳብ ካለሽ ከዚህ በኋላ እዚህ ነገር ውስጥ እንደማትገኝ እዚህ ነገር ውስጥ እጅሽ እንደማይገባ እንድትነግሪኝ እንፈልጋለን እንድታስተላልፊ እንፈልጋለን ምትይ ነገር ካለ በይንና ቀሪም ደግሞ ዘከጋ ካልጋን ጨርሳለን እንዳልገባ አንተ እንደዚህ አይነት ህይወት ስለሌለ ይሆናል እንዴት ምን ማለት ነው እኔ በቃ ተቸግሬ ነው ህይወቴ ችግር ውስጥ ነው ያለው እኔ በፊት እንደዚህ አልነበርኩም በፊት ባሌም በጣም ሀብታም ነበረ ህይወቴም ቆንጆ ነበረ ግን በቃ አልቻልኩትም ነበረ ከዛ ሱጥ ነው ይወጣ ይሄን ነገር አማራጭ አድርጌ ተጠቀምኩ ብር ልክ አግኝታ የሆነ ሰዓት ሲጠፋብህ የምትፈልገውን አማራጭ የተገኘውን ነው የምትሞክረውና ከዛ በኋላ በቃ ይሄን ነገር ራሴን ህይወቴን ቀይራለሁ ብዬ ነው የገባሁበት ግን በቃ እንደምታየው እዛ ውስጥ ቀረሁኝ ይሄ አማራጭ ሊሆን አይችልማ ገባሽ በቃ አሁን ግን ልጅ አለኝ እናት አለችኝ እኔ አሁን እንደዚህ እንደምታየኝ አይደለሁም ከልጄ ጋር ቤቴን ብታየው የቤቴን ስቶ ችግር የለውም ግን በቃ ከልጄ ጋር በጣም ብዙ ችግር አሳልፈናል ድጋሚ ያን ችግር እንዲያይብኝ አልፈልግም እኔ ነኝ እናቱም አባቱም ሆኜ እያኖርኩ ያለሁት በቃ ቢያንስ እንኳን ልጄን ላሳድግበት እናቴ ያለች እኔ ነኝ የማኖራት አንተ ስላልገባ ነው ኮና ይሄን ነገር ቀርሞ መጠንቀቅ ነው እዚህ ነገር ውስጥ አለመግባት አሁን ነገር ውስጥ ከገባሽ በኋላ እንደዚህ ከመሆን መጀመሪያ ገብቶሻል እኔ የሚረዳኝ ሳይረፍድ
ሚረዳኝ ሰው ስለሌለ ነው። ቤተሰብ የለኝም። እናቴ ነች። እናቴና እኔ ነን ያለነው። ለእናቴ አንድ ልጅ ነኝ። በቃ የኔ ስላልኖርክበት ነው አይገባም። ስትኖርበት ነው የሚገባ። የተቸገረ ሰው አይታወቅም። በቃ ተቸግሬ ነው የገባሁት። ልጄን ለማሳደግ ስል ልጄ የተሻለ ነገር ያስፈልገዋል ብዬ ነው የገባሁት። አዎ እኮ በቃ አሁን ማልቀስ አያስፈልግም። ገባሽ? ወደ መፍትሄው ስላወራንበት ነገር ስለነዛ ነው። በቃ እኔ እንድትተባበረኝ እፈልጋለሁ። ልጄን ላሳድግበት። በቃ እኔ ተቸግሬያለሁ። ልጄን ለማሳደግ ብዙ ጥሬያለሁ፣ ሄጃለሁ። በቃ እርዳኝ። እኔ በምችለው አግዝሻለሁ። ነገር ግን እያንዳንዱ ሰው አሳልፈሽ እንድትሰጪ፣ አሳልፈሽ ካልሰጠሽ ምንም ነገር የምተባበርሽ ነገር የለም። ከዚህ በፊትም ብዙ ነገሮችን አሳልፌ ስለማውቅ ወይም ደግሞ ብዙ እንደዚህ ወንጀል ሲሰራባቸው ያሉ ሰዎችን በመርማሪ ጋዜጠኝነቴ ብዙ ነገር አይቻለሁ። ስለዚህ በአንቺ እንባ በአንቺ ለቅሶ ሳይሆን እኔ እንደ ሰዋቢ የምተባበርሽን ነገር እተባበርሻለሁ። ነገር ግን አንቺ ይሄን ነገር አሳልፈሽ ከሰጠሽ ይሄንን ነገር ከኛ ጋር ከተባበርሽ ነው። ካልተባበርሽ ምንም አይነት ነገር መረዳሽ ወይም የምረዳሽ ነገር የለም። ከህግ ጋር ነው የምትጨርሺው። እሺ ግን ቢያንስ ልጅ እንዳላት ሴት አስቡልኝ። በቃ እኔ የሆነ ነገር ከሆንኩ ወይም ከታሰርኩ ልጄን ማንም የሚረዳው ሰው የለም። እኔ ነኝ። ይራብብኛል። እኔ እንዲራብብኝ አልፈልግም። ለሱ ችግር የለውም። በእኛ በኩል ከመንግስት ጋር የህግ ከለላ የምናደርግበትን አንቺም ደግሞ በህግ ታረመሽ እስክትወጪ ድረስ ያንን ነገር እኛ አንቺ በምታጠፊው ነገርማ ልጅሽ ዋጋ መክፈል የለበትም። ነገር ግን አንቺ በሰራሽው ነገር ብዙ ሰዎች ህይወታቸው ስለተበላሸ አንቺ እዛ ጋር በፈጸምሽው ነገር ዋጋ መክፈል ይኖርብሻል ወይም በህግ ትጠየቂያለሽ። ገባሽ አይደል? ለልጄ ቢያንስ እንኳን ለልጄ ለእናቴ በቃ እኔ ለእናቴና ለልጄ መኖር አለብኝ። አሰብልኝ ነው እህት ካለች እንደ እህቴና በቃ ይሄን ነገር የሆነ ነገር አድርጉልኝ። በቃ እንደ እህት አይደለም። ይሄን ነገር ነገርኩሽ እኮ። ይሄን ነገር ተባብረሽ የምትሰጪ ከሆነ ነው የሚቀለው። ሌላ ምንም የሚቀልበት መንገድ የለም። ገባሽ? ምንም እዚህ ጋር ለቅሶ ምናምን ወይ ልመና የሚፈታው ነገር ሳይሆን ይሄን ነገር አውርተን ስንጨርስ ይሄን ነገር ተፈቶ እንዳንቺ በየቤቱ ስንት የሚያለቅስ ሰው አለ። በማያውቀው ነገር ገብቶ በሚሰሩ ወንጀሎች በሚሰሩት ስራ የብዙ ሰው ህይወት ነው እየተበላሸ ያለው። ብዙ ሰው ነው የሚያለቅስብን እኛ ጋር ደውሎ። ስለዚህ አሁንም ቢሆን አንድና ሁለት ምንም በቃ ምንም የምታበርሽ ነገር የለም። አንቺኛ ምልልሽን ነገር ካላረክሽ ትብብር ምናምን የሚባል ነገር ለቤተሰብሽ ከለላ እንዲሰጠው ያ ሁላ ነገር የምትፈልጊ ከሆነ መተባበር፣ ካልሆነ ግን ምንም ነገር ቤተሰቤ ከለላ ብቻ ምን ያደርግለታል? እኔ ከሌለው መብላት አይችሉም እናቴም ልጄም። ስለዚህ እኔ ደግሞ ይሄን ቀድሞ መጠንቀቅ ነበራ። እዚህ ነገር ውስጥ ገብቶ የሰው ህይወት ከማበላሸት ቀድመሽ መጠንቀቅ። ኦኬ እሺ፣ እኔ አጋልጣለሁ ሁሉን ነገር ዝርግፍ አድርጌ እነግራለሁ። ግን በቃ ልጄና እናቴ የተመቻቸ ነገር እንዲኖርላቸው እባካችሁ እርዱኝ። እሱን ብቻ ነው የምፈልገው። በቃ ለሱ ምንም አይነት ችግር እንዳይገባሽ። ግን ያን ነገር ለሁሉም ትተያለሽ። ለኛ አድራሻሽ ጫለሽ ቤተሰቦችሽን የምናገኛቸው ከሆነ እናገኛቸዋለን። ግን ይሄ ነገር ሁላ የሚሆነው አውርቼሻለሁ። አሁንም ከህግ ጋር ተባብረሽ እያንዳንዱ ነገር ስትሰጪና ፍንጭ እነዚህ ሰዎችኛ ማስቆም ስንችል ነው ለአንቺ ህግ ከለላም ወይም ደግሞ የስር ቅልላት እንዲደረግልሽ ከመርማሪ ጋር የምናወራው ያ ነገር ነው። ሌላ ለቅሶ ምንም አያስፈልግም። አሁን ወደ መርማሪ ጋር እንሄዳለን። እዛ ሄደሽ ቃልሽን ትሰጫለሽ። አልገባም ወንድሜ፣ አልገባም። አንተም አብሮ የሚሰሩ ሰዎች እጃቸው ረጅም ነው። ቤተሰቤን ላጣ እችላለሁ፣ ልጄንም ላጣው እችላለሁ። ምንም ረጅም ቢሆኑ ምን ቢሆኑ ማንም ከህግ በላይ መሆን የሚችል ሰው የለም። አንተ አልገባም። ማንም ከህግ በላይ መሆን የሚችል ሰው የለም። ስለዚህ ምትተባበሪ ከሆነ ነው ምትተባበሩ እንጂ ለምን ማድረጋቸው። በዚህ ውስጥ ፋይል አለ፣ የቅድም ፋይል
እሱን ለመርማሪ ሰጠና እሱ ውስጥ ያሉ ፋይሎች እንዳለ እንትንላችኋል እንገለብጣችኋል የምትተባበሪን ከሆነ ትተባበራለሽ አሊያም ደግሞ እነሱ ያዋጡኛል የምትይኝ ከሆነ ከነሱ ጋር ከዚህ በላይ ማውራት አንችልም ብቻ ምንም ምን ልላመጥሽ ነገር የለም ሁሉ ነገር ተቀርጿል ወደ ህግ አካል ነው መሄድ ያለብን እባክህ ነይ ምንም እንደዚህ የሚባል ነገር አይሰራም